ሰበር ዜና የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከ14 ወራት የዩናይትድ ቆይታ በኋላ ዛሬ መሰናበታቸው ይፋ ሆኗል። ፖርቹጋላዊ አሰልጣኝ በማንቸስተር ዩናይትድ ትልቅ ተስፋ ተደርጎባቸው ከተወሰኑ ወራቶች በፊት በዚህ ቡድን የተቀጠሩ ቢሆንም ነገር ግን ተስፋ ሁሉ በኖ በወልቭስም በሊድስም በወራጅ ቀጠና በሚገኙ ቡድኖችም ነጥብ መጣላቸውን ቀጥለዋል። ይህ የሚያሳሰባቸው ማንቸስተር ዩናይትዶች አሰናብቷቸዋል። ይባስ ብሎም ከውጤት ማጣታቸው በተጨማሪ ከስፖርቲንግ ዳይሬክተሩ ጆይ ዊልኮክስ ጋር የገቡት ግጭት ለስንብቱ መፍጠን ምክንያት እንደሆነ እየተጠቀሰ ይገኛል። ሩበን አሞሪምም ከዛሬ ጀምሮ ከማንቸስተር ዩናይትድ አሰልጣኝነታቸው ተነስተዋል። በቀጣይ ሮብ ማንቸስተር ዩናይትድ በርንሌይን በሚገጥምበት ጨዋታ የቀድሞ ማንቸስተር ዩናይትድ አሰልጣኝ ዳረን ፍሬቸር ከልጆቹ ጋር ማንቸስተር ዩናይትድን በአሰልጣኝነት እንደሚመራ የሚጠበቅ ይሆናል። ማንቸስተር ዩናይትድ ሩበን አሞሪምን ማሰናበቱን ተከትሎ አሁንም የውል ማፍረሻ ዋጋ እንደሚከፍል የሚጠበቅ ይሆናል። የማንቸስተር ዩናይትድ ደጋፊዎች ስንብቱ እንዴት አገኛችሁ? ትክክለኛ ውሳኔ ነው ብላችሁ ታስባላችሁ? የፕላስ ምልክቱ በመጫን ፎሎ ያድርጉ። ይመቻችሁ። መልካም ጊዜ